ፖሊሶች እንደማመጣውን በደንብ አንድን ግለሰብ በቁጥጥር ስር ካዋላችሁት በኋላ በኃይል ድርጊቱን እንደፈጸሙ ወይንም ደግሞ አደረጉም አላደረገውም በኃይል ተጠቅማችሁ ቃል እንዲሰጥ ካደረጋችሁት ማስረጃ ይዛችሁ መታችሁ በኃይል ያን ማስረጃ መኖሩን ማድረጉን መፈጸሙን እንዲያምን ካደረጋችሁት ያ ማስረጃችሁ ያገኛችሁት በፍርድ ቤት ተቀባይነት አይኖረውም። ህገ መንግስቱ ነው የሚለው፣ እኔ አይደለም ያልኩት። ህገ መንግስቱ ነው ያለው። ይደረጋል አይደረግም አይደለም። እኔ እንግዲህ ማሰበው ጭንቅላቱ መሆን ስላለበት ነገር ስለሆነ እናንተ ስራችሁ ለመስራት ብላችሁ ዋጓ ምናምን ነገር ብላችሁ የምታስደርጉት ነገር በኋላ ያስፈልጋችኋል። ሬሌቫንት የሆነ ኢንፎርሜሽን ሬሌቫንት የሆነ ኤቪደንስን ኢንአድሚሲብል እንዲሆን ተቀባይነት እንዳያገኝ እያደረጋችሁ ነው ያላችሁት። የህግ ተማሪዎች ሬሌቫንት ኤቪደንስ ምንድነው? አድሚሲብል ኤቪደንስ ምንድነው? ሬሌቫንት ሆኖ ኢንአድሚሲብል የሚሆንበት ምክንያቶች አሉ የሚሉን ማታ ማታ እንደነገርኳችሁ አውርበት፣ ተከራከሩበት፣ ተወያዩበት። ኬናይኖች እኮ አገልግሎት እየሰጡ ነው። ትሬን ተደርገው አገልግሎት እየሰጡ ነው። ኬናይን ምንድነው ካላችሁ ኃይላብን ጠይቁት። ኢትስ ሚሊተሪ ሪሌትድ ነው፣ ከፖሊስ ጋር የተገናኘ ነገር ነው። ምን እንደሆነ እነሱ ይህን ስራ የፍትህ ስርዓትን እያቃለሉ ባሉበት መንገድ ላይ እኛ ደግሞ ሰዎች እንደዚህ አይነት ስህተት መስራት ስለሌለብን አንዳንድ ፖሊሶች በኃይል መረጃና ማስረጃ የምታስወጡ ፖሊሶች ኢንተሮጌሽን ላይ በኋላ ነጥብ ትጥላላችሁ። ነገሮች እየተስተካከሉ ወር ደግሞ የማይሰማ በደንብ ህጉን የሚያውቅ ማንንም የማይፈራ ዳኛ ጋር ስትቀርቡ ማለት ነው አይሰማችሁም እንደዚህ አይነት የምታመጡት ነገር። ስለዚህ የፍትህ ስርዓቱ እየተስተካከለ በሄደ ቁጥር እናንተም አፕዴትድ እየሆናችሁ መሄድ ስላለባችሁ በኃይል አይቻልም። እንደዚህ የምታስመጡት እምነት ቃል ወይንም ማስረጃዎችን ማሳመን ኢንአድሚሲብል ተቀባይነት አይኖራችሁ።